ሃይፐርኤሚሲስ ግራቪዳረም። ሰላም ሱራፌል ነኝ። ዛሬ ስለ ሃይፐርኤሚሲስ ግራቪዳረም እናያለን ማለት ነው። ከዚህ ፕሬዘንቴሽን በኋላ ስለ ሃይፐርኤሚሲስ ግራቪዳረም ኢንትሮዳክሽን እንደ ሪስክ ፋክተርስ፣ ሳይን ኤንድ ሲምፕተምስ ኦፍ ሃይፐርኤሚሲስ ግራቪዳረም፣ ዲያግኖሲስ፣ ዲፍረንሻል ዲያግኖሲስ፣ ማናጅመንት፣ ፎሎ አፕ፣ ኮምፕሊኬሽን እነኚህን ነገሮች እናያለን ማለት ነው። ሪስክ ፋክተሮች ምን ምን ናቸው? ሃይፐርኤሚሲስ ግራቪዳረም የሚባለው ነገር ሊያመጡ የሚችሉ ሪስክ ፋክተሮች ምን ምን ናቸው የሚለውን ነገር እናያለን። እንዲሁም ሳይን ኤንድ ሲምፕተምስ፣ ምን ሳይን ኤንድ ሲምፕተም ያሳያል ሃይፐርኤሚሲስ ግራቪዳረም ስንል የሚለውን ነገር እናያለን። እንዲሁም ዲያግኖሲስ፣ እንዴት ዲያግኖስ ይደረጋል? አንድ እናት ሃይፐርኤሚሲስ ግራቪዳረም አለባት ስንል እንዴት ነው የምናውቀው? ሌላው ደግሞ ሃይፐርኤሚሲስ ግራቪዳረም ከሌሎች ኮንዲሽኖች ሪሌትድ ኮንዲሽኖች በምን ይለያል የሚለው ነገር እንዲሁ እናያለን። ሌላው ደግሞ ማኔጅመንት፣ እንዴት ማኔጅ እናደርጋለን የሚለው ነገር እንዲሁም ደግሞ አንድ እናት ሃይፐርኤሚሲስ ግራቪዳረም ካለባት ምን ምን ነገሮችን ፎሎ መደረግ አለባት የሚለው ነገር እናያለን። ሌላው ደግሞ ኮምፕሊኬሽንስ፣ ከዚህ ከሃይፐርኤሚሲስ ግራቪዳረም ጋር ተያይዞ ሊመጡ የሚችሉ ነገሮች ምን ምን ናቸው የሚለውንም እናያለን ማለት ነው። እንደ መግቢያ ሃይፐርኤሚሲስ ግራቪዳረም ምን ማለት ነው? ሃይፐርኤሚሲስ ግራቪዳረም ምን ማለት ነው? እንዲሁም ከሞርኒንግ ሲክነስ በምን ይለያል? ሃይፐርኤሚሲስ ስንል ሃይፐር ሚንስ ኦቨር፣ ኤሚሲስ ሚንስ ቮሚቲንግ፣ እንደ ግራቪዳረም ሚንስ ፕሬግናንት ስቴት። ሃይፐርኤሚሲስ ግራቪዳረም ስንል it is a severe form of nausea and vomiting during pregnancy. severe form of nausea and vomiting during pregnancy በእርግዝና ጊዜ የሚከሰት በጣም ከመጠን በላይ የሆነ ማቅለሽለሽና ማስመለስ ነው ማለት ነው። ይህ ማቅለሽለሽና ማስመለስ የአንድ እናት ዴይ ቱ ዴይ አክቲቪቲ የዕለት ተዕለት እንቅስቃሴዋን ሊገታ በሚችል ሁኔታ በጣም ከመጠን በላይ የሆነ ማቅለሽለሽና ማስመለስ ነው ማለት ነው። ኖርማሊ በእርግዝና ወቅት ማቅለሽለሽና ማስመለስ ይከሰታል። ይህ ደግሞ ሞርኒንግ ሲክነስ እንለዋለን ማለት ነው። ግን ይሄኛው ሃይፐርኤሚሲስ ግራቪዳረም ስንል ከሞርኒንግ ሲክነስ ይለያያል። it is very severe ነው፣ በጣም በመጠኑ ከፍ ያለ እንዲሁም ፐርሲስተንት ለረጅም ጊዜ ሊቆይ የሚችል ማስመለስ፣ እናቶች ላይ ዲሃይድሬሽን፣ ዌይት ሎስ፣ በሰውነቷ ውስጥ ያለ ፍሉድ የመቀነስ ምልክቶች እንዲሁም የክብደት መቀነስ ምልክቶችን ሊያሳይ የሚችል በመጠኑ ከሞርኒንግ ሲክነስ ከምንለው ከፍ ያለ ነው ማለት ነው። it is a serious maternal and fetal condition. it can cause a serious maternal and fetal condition. ይሄ ሃይፐርኤሚሲስ ግራቪዳረም የምንለው ከሞርኒንግ ሲክነስ በጣም ከፍ ያለ ማስመለስና ማቅለሽለሽ ነው ማለት ነው። ሞርኒንግ ሲክነስ ኖርማሊ ሞርኒንግ ሲክነስ ከ70 እስከ 80% ኦፍ ፕሬግናንት ውመን ላይ ይከሰታል። ያ ማለት አንድ ነፍሰ ጡር እናት ከ70 እስከ 80 የሚሆኑ ነፍሰ ጡር እናቶች ሞርኒንግ ሲክነስ የሚባለው ነገር ሊይዛቸው ይችላል። በት ይሄኛው ሃይፐርኤሚሲስ ግራቪዳረም የምንለው ሬር ኬዝ ነው፣ ብዙ ጊዜ አይታይም። ግን ከታየ ደግሞ ትንሽ በመጠኑ ከበድ ያለ ማስመለስና ማቅለሽለሽ ነው ማለት ነው። ለዚህ ሞርኒንግ ሲክነስ የሚያጋልጡ ነገሮችን ስናይ ዋናው ምክንያቱ አይታወቅም ወይም ኮዝ የምንለው አይታወቅም፣ ግን ለዛ የሚያጋልጡ ነገሮች አሉ። ወደ 5 አይነት ቲዮሪዎች አሉ ለሃይፐርኤሚሲስ ግራቪዳረም ሪስክ ፋክተር ማለት ነው። የመጀመሪያው ኢንዶክሪን ቲዮሪ ነው። ሁለተኛው ሳይኮሶማቲክ ቲዮሪ፣ አለርጂክ ቲዮሪ፣ ሜታቦሊክ ቲዮሪ፣ ሌሎች ቲዮሪዎች አሉ። ወደ 5 የሚጠጉ። የመጀመሪያው ኢንዶክሪን ቲዮሪ ስንል
ሆርሞን ነው ብለው ያስባሉ እነኚህ ቲዮሪዎች። አንድ እናት እዚህ ከመጠኑ ከፍ ያለ ማቅለሽለሽና ማስመለስ የሚያጋጥማት ስታረግዝ የሚፈጠር ወይም በሚመረት ሆርሞን አለ ብለው የሚያምኑ ናቸው። ሌላው ደግሞ ሳይኮሶማቲክ ቲዮሪ የሚባለው ደግሞ ዱቱ ስትረስ ነው ብለው የሚያምኑ ናቸው ማለት ነው። አንድ እናት በምታረግዝ ጊዜ ስትረስ ይኖራል፣ በእርግዝና ወቅት ስትረስ ይኖራል እና ይህ ስትረስ ለማቅለሽለሽና ማስመለስ ምክንያት ይሆናል ብለው ያምናሉ። ሌላው ደግሞ አለርጂክ ነው። አለርጂክ ቲዮሪ የሚባሉት ምንድነው የሚያምኑት? አንድ እናት ስታረግዝ ልጅ በሆዷ ሲቀመጥ ይሄን ሰውነቷ ይሄን ልጅ እንደ አለርጂክ ወይም እንደ የውጭ ሌላ ነገር ቆጥሮት በተፈጥሮ የሰውነት በሽታ መከላከል ከልጁ ጋር ሪያክሽን ይፈጥርና አለርጂ ኢንፍላሜሽን ይፈጠራል። ይህ ኢንፍላሜሽን ደግሞ ሂስታሚን ይመረታል። በዚህ ኢንፍላሜሽን ምክንያት ሂስታሚን ደግሞ ለናውዣ ቮሚቲንግ ኢትስ ኮዝ ነው ማለት ነው። ስለዚህ በዛ ወይ ነው ብሎ የሚያምኑ ናቸው። ሌሎቹ ደግሞ ሜታቦሊክ ቲዮሪ ናቸው። ሜታቦሊክ ቲዮሪ ማለት እነኚህ ደግሞ የሚያምኑት ዶይቱ ቫይታሚን እና ሚነራል ደፍሸሲ ይኖራል ብሎ የሚያስቡ በእርግዝና ወቅት ቫይታሚን ቢ1 ቢ6 ቢ12 እነኚህ በሰውነት ውስጥ እጥረት ይፈጠራል። የቫይታሚን እጥረት መፈጠር ደግሞ ለማቅለሽለሽና ማስመለስ ምክንያት ስለሆነ ስለዚህ በቫይታሚን ነው፣ አይ በሌሎቹ አይደለም፣ በቫይታሚን ምክንያት ነው ከመጠን በላይ ያለፈ ማቅለሽለሽና ማስመለስ የሚመጣው ብለው ያስባሉ። ሌሎቹ ደግሞ ሌላ ቲዮሪዎች አሉ። መልቲፕል ፕሬግናንሲ መንታ ልጆች ሲረገዝ ምናምን ብለው ነው ኢንዳይሬክትሊ ከኢንዶክራይን ጋር ይያያዛል። ይሄኛው መልቲፕል ፕሬግናንሲ ወይም መንታ ልጅ በሚረገዝበት ሰዓት የሚመረተው የሆርሞን መጠን በጣም ከፍ ያለ ስለሚሆን ይህ እነኚህ ሆርሞኖች ደግሞ ለማቅለሽለሽና ማስመለስ ዋነኛ ምክንያቶች ናቸው ስለሚሉ ከኢንዶክራይን ቲዮሪስት ጋር ይገናኛሉ ማለት ነው። እንግዲህ እነኚህ ናቸው ሪስክ ፋክተር ወይም አጋላጭ ሁኔታዎች ለሃይፐሬሚሲስ ግራቪዳረም ማለት ነው። ሌላው ሳይን እንደ ሲምፕተምስ ምን ምልክቶችን ያሳያል? አንድ እናት ሃይፐሬሚሲስ ግራቪዳረም ካለባት ምን ምልክቶችን ታሳያለች የሚለው እናያለን። የመጀመሪያው ጋስትሮኢንተስታይናል ሲምፕተምስ የምንላቸው ፐርሲስተንት ናውዣ ኤንድ ቮሚቲንግ፣ ኤክሴሲቭ ቮሚቲንግ ሞር ዛን 3 to 4 times ዴይሊ፣ በቀን ከ3 እስከ 4 እና ከዛ በላይ ማስመለስ ማለት ነው። እንደ ሌላው ደግሞ ኢናቢሊቲ ቱ ቴክ ፉድስ ኦር ፍሉድስ፣ በአፏ ምን ማለት ምግብ መውሰድ አለመቻል ማለት ነው። ወዳው ስትወስድ ያስመልሳታል፣ ምግብም ይሁን ፈሳሽ ነገር ስትወስድ ያስመልሳታል። ይሄ አንድ ምልክት ነው። ምራቅ ማለት ከመጠን በላይ ያለፈ ኤክሰሲቭ ሳሊቬሽን የምንለው ይህንን ታሳያለች። ሌላው ሲስተሚክ ኢፌክት የምንለው ዌይት ሉስ፣ ለምሳሌ ክብደት መቀነስ፣ የሰውነት ክብደት መቀነስ በፊት ከነበራት 5% ያክል ክብደት ከቀነሰች። ሌላው ደግሞ አፏ ይደርቃል፣ እንዲሁ ሽንት መሽናት መቀነስ አለ። በሰውነቷ ውስጥ ያለው የፈሳሽ መጠን ሲቀንስ የሚታዩ ምልክቶች ናቸው ማለት ነው። ሌላው ደግሞ ኤሌክትሮላይት ኢምባላንስ እንለዋለን። በሰውነቷ ውስጥ እነዚህ ሚነራሎች ሶዲየም፣ ፖታሽየም የምንላቸው ይቀንሳሉ ማለት ነው በቮሚቲንግ ወይም በማስመለስ ጋር አብረው ስለሚወጡ። ሌላው ደግሞ ኬቶሲስ የሚባል ሁኔታ ይፈጠራል። ኬቶሲስ ማለት ብሬክዳውን ፋት ምን ማለት ነው? አንድ እናት በሃይፐሬሚሲስ ግራቪዳረም ከተጠቃች ወይም ከተያዘች ለረጅም ጊዜ ታስመልሳለች፣ ያቅለሽልሻታል፣ ምግብ መብላት አትችልም። በዚህ ጊዜ ምንድነው ሰውነቷ የሚጠቀመው? ከመስሏ ወይም ከራሷ ሰውነት ነው ምግብ የሚጠቀመው ማለት ነው። ስለዚህ ምን ይፈጠራል? መስል ብሬክዳውን ይፈጠራል። ይህ መስል ብሬክዳውን ደግሞ ዘ ባይ ፕሮዳክት ኦፍ ዚስ መስል ብሬክዳውን ኢዝ ኬቶን። ስለዚህ ኬቶን ኢን ዘ ዩሪን ኦር ኬቶን ኢን ዘ ብለድ ይኖራል ማለት ነው። ኬቶሲስ ሚንስ the presence of ketone bodies in the blood so እነኚህ ነገሮች ታሳያለች ማለት ነው። በላብራቶሪ ሽንቷ ላይ ሲመረመር ኬቶን ይገኛል ማለት ነው። ሌላው ኒውሮሎጂካል እና ሳይኮሎጂካል ሲምፕተምስ የምንላቸው ላይክ
ዲዚነስ፣ ፌንቲንግ ያዞራታል። ይሄም ኢንዳይሬክትሊ ከምግብ አለመብላቷና እንዲፈሳሽ ነገር ካለመውሰዷ የሚመጣ ነው። ራስ ምታት፣ ድካም እንዲሁም ድብርት ስሜት ይሰማታል ማለት ነው አንድ እናት በዚህ በሽታ ወይም በዚህ ሁኔታ ስትያዝ። ሌላው ፊዚካል ሳይንስ ላይክ ፑር ስኪን ተርገር፣ ሳንክናይዝ፣ ታኪካርዲያ፣ ልብ ምቷ ይጨምራል ከመቶ በላይ ይሆናል ማለት ነው። ሃይፖቴንሽን፣ የደም ግፊቷ ይቀንሳል፣ ሃይፖቴንሽን ውስጥ ትገባለች ማለት ነው። አዘር ከዚህ ጋር ተያይዘው የሚመጡ ነገሮች አዘር ሲምፕተምስ ከዚህ ጋር የሚያያዙ ነገሮች ምንድን ናቸው? ሴንሲቲቭ ቱ ስሜል ምን ማለት ነው? አንድ እናት በዚህ በሽታ ኦር በዚህ ሁኔታ በዚህ ኮንዲሽን የምትያዝ ከሆነ የማሽተት አቅሟ በጣም ከፍተኛ ይሆናል። ትንሽ ነገር በጣም ታሸታለች ማለት ነው። ኮንስቲፔሽን፣ ድርቀት፣ ይህም ከምን ጋር ተያይዞ ነው? እንዲሁ ፈሳሽ ነገር ካለመውሰድ እና እንዲሁ ፈሳሽ ነገር ከመውጣቱ የተነሳ ማለት ነው። በማስመለስ ወይም በትውኪያ እንዲሁም ምንም ነገር በአፏ መውሰድ አለመቻል፣ እንደ ሽንቷ በጣም ዳርክ እንደ ስትሮንግ ኦደር በጣም ሚሸትና በጣም ጥቁር የሆነ ሽንት ነው የምትሸነው ማለት ነው። ምክንያቱም በሰውነቷ ውስጥ ያለው የፍሉድ የፈሳሽ መጠን በትውኪያውም በፈሳሽ ነገር ካለመውሰዷ ጋር